ውድ ተመልካቾቼ እንግዲህ ብዙዎቻችን እንደምናውቀው የሰው ልጅ እንዴት የጊዜና የገንዘብ ነጻነት ማግኘት ይችላል የሚለውን ብዙ ጊዜ ጥያቄ ይሆንብናል። ግን ከእኛ ተሽሎ ደግሞ እንስሶች ብዙ ገንዘብ ሜክ በማድረግ ይገኛሉ። እንግዲህ እነኚህን እንስሶች አንድ በአንድ እጠራላችኋለሁ እንግዲህ ከአንድ እስከ 10 የአለማችን ሚሊየነር እንስሶች ላይ ይገኛሉ ማለት ነው። እሺ ይቺ ጎንተር ዶግ ትባላለች 80 ሚሊየን ዶላር ገንዘብ ሜክ ማድረግ ችላለች ማለት ነው። እንግዲህ ይሄ ውሻ ብዙ ትወናዎችን በመስራት ፊልምና ድራማ ላይ በመሳተፍ እንግዲህ ገንዘብ ሜክ ማድረግ ችሏል ማለት ነው። የአለማችን ሪቸስት እንስሳ ላይ ገብቷል። ዘጠነኛ ላይ የሚገኘው ደግሞ ግራምቢ ካት ትባላለች። ይሄ እቺም 10 ሚሊየን ዶላር ሜክ አድርጋለች ማለት ነው። የተለያዩ ፊልሞችን ላይ ተውናለች። ተከታታይ ድራማዎች ላይም ሰርታለች ማለት ነው። በሚገርም ሁኔታ እንግዲህ የሰው ልጅ የሚከብደውን ነገር እነሱ አድርገው እያየን ነው። እንግዲህ ስምንተኛ ላይ ደግሞ ያለው ቶቢ ሬምስ ይባላል። እንግዲህ ይሄም ውሻ ብዙ ስራዎችን በመስራት ይታወቃል። የተለያዩ ሙዚቃዎችን ድራማዎችን የመጫወት ክህሎት አለው ማለት ነው። እንዲሁም ደግሞ እንግዲህ የሰው ልጅ በጣም በሚቸገርበትን ነገር እነሱ ደግሞ በመልመድ ሲያደርጉ ይታያሉ ማለት ነው። እንግዲህ ስምንተኛ ላይ ደግሞ የምትገኘው ቶምሲን ትባላለች። እንግዲህ 12.4 ሚሊየን ዶላር የአሜሪካን ሚሊየን ዶላር ሜክ አድርጋለች ማለት ነው። እንግዲህ እቺም የምትታወቀው ብዙ ተከታዮቹን በሶሻል ሚዲያ ላይ በማፍራት እንግዲህ ቅንጡ ህይወትን የሚኖሩ እንስሶች ናቸው። እንግዲህ ሰባተኛ ላይ ደግሞ የሚገኘው እንግዲህ ብላኪ ትባላለች ይቺ ድመት እንግዲህ 25 ሚሊየን ዶላር ሜክ አድርጋለች ማለት ነው። እቺም ድመት እንግዲህ ብዙ ተሰጥኦዋን በመጠቀም ገንዘብ ሜክ አድርጋለች። በሚገርም ሁኔታ እንግዲህ እንስሶች ህይወታቸውን እነሱ እንግዲህ ማሰብ እንኳን ሳይችሉ ገንዘብ ሜክ ማድረግ ችለዋል ማለት ነው። እሺ ስድስተኛ ላይ እንግዲህ ደግሞ የምትገኘው ቶምሲን ትባላለች። እንግዲህ ይቺም ጥሩ ማሪያ ሱንታ ትባላለች። እንግዲህ የድመቷ ቤተሰብ ነች እሷ። የትሮዋብል 12.5 ሚሊየን ዶላር እንግዲህ የገንዘብ ሜክ አድርጋለች ማለት ነው። ቺጎ የሚባለው ዶሮ እንግዲህ ደግሞ እቺ ኮንቺታ የምትባለዋ 3 ሚሊየን ዶላር 12 ሚሊየን ዶላር ሜክ አድርጋለች። እንግዲህ ከቤተሰቦቿ ጋር ብዙ ነገሮችን በመስራት ትታወቃለች። ብዙ የሰው ልጅ የማይሰራውን ነገር በመስራት ትታወቃለች ማለት ነው። ኮንቺታ አራተኛ ላይ ትገኛለች። እንግዲህ ይቺ ደግሞ 3 ሚሊየን ዶላር ብር ሜክ አድርጋለች። ብዙ ቅንጡ ህይወትን ይኖራሉ እንግዲህ እነኚህ እንስሶች። የሚገርሙ ቅንጡ ቤቶችን ቅንጡ ህይወቶችን እየኖሩ እናያለን ማለት ነው። በሚገርም ሁኔታ እንግዲህ ሶስተኛ ደረጃን ደግሞ የያዘችዋ እንግዲህ ጊጎ የምትባል ዶሮ ናት። እንግዲህ ይቺ ዶሮ 16 ሚሊየን ሜክ አድርጋለች። በሚገርም ሁኔታ እንግዲህ እነኚህ እንስሶች ደግሞ አንዴ ገንዘቡን ካጠፉ ተመልሶ መስራት አይችሉም። ሁለተኛ ላይ ደግሞ የምትገኘው እንስሳ ደግሞ እነኚህ እንስሶች ካያችሁ እንግዲህ አንዴ ከጠፋ ሁለተኛ ላይ ገንዘብ ሜክ ማድረግ አይችሉም። ሰው ግን ከዚህ እጥፍ ማድረግ ይችላል። ሁለተኛ ላይ የምትገኘው እንስሳ ደግሞ እንግዲህ ፍሎሲ የምትባል ውሻ ነች። ይቺ ውሻም እንግዲህ ብዙ የተለያዩ እውቀቶችን የተለያዩ
ጥሪቶቹን በማሳየት እንግዲህ ገንዘብ ሜክ ማድረግ ይችላሉ ማለት ነው። እንግዲህ የሰው ልጅ ደግሞ ምን እንግዲህ ከዚህ ላይ ብዙ ነገር መማር እንችላለን ማለት ነው። እነኚህ እንስሶች እንግዲህ አንዴ ይሄንን ገንዘብ ካጡት ተመልሰው ማግኘት አይችሉም። ምክንያቱም ማሰብ ስለማይችሉ ማለት ነው። የሰው ልጅ ግን ማሰብ ስለሚችል ትልቅ ነገር ማድረግ ይችላል። አንደኛ ላይ እንግዲህ የተቀመጠችው ደግሞ ቹፒታ ትባላለች። እንግዲህ እቺ ቹፒታ ድመት ዘር ነች። 4 ሚሊዮን ዶላርም እንግዲህ ብር ሜክ አድርጋለች ማለት ነው። በሚገርም ሁኔታ እንግዲህ እነኚህ እንስሶች ይሄን ያህል እንግዲህ የገንዘብና የጊዜ ነጻነት ማግኘት ከቻሉ ደግሞ የሰው ልጅ በብዙ እንግዲህ ዘር የለም እያለ ራሱን ቁጭ ከሚያደርግ ብዙ ነገር ማድረግ እንደሚችል ይሄንን እንድታደርጉ ነው። ይሄንን እንድታዩት ነው